የተለያዩ ለመኝታ ቤት ለኮሊደር የሚሆኑ ተለጣፊ ሲሊንግ ላይቶች ናቸው። እነዚህም 3 አይነት ከለር ይቀያየራሉ። ይሄኛው 30 ሺህ ብር ነው። 3 ከለር ይቀያየራል። ባለ 10 ኳስ ነው። ገመዱን ፊክስ ማድረግ ይቻላል። እዚህም ለሴንተር ላይት እና ለዳይኒንግም ተመሳሳይ ማድረግ ይቻላል። እነዚህ አሁን 4 አምፖል ተጨማሪ ይወስዳሉ። 3 ከለር ኤልኢዲ ይቀያየራሉ። ተለጣፊዎች ናቸው። 60 በ60 ከ11 ሺህ ብር ጀምሮ ለተጠቃሚም ለአከፋፋይም እናስረክባለን። እንደ ቤታቸው ነው። ለዳይኒንግ ለሳሎን እንደዚህ ለመኝታ ቤት ሲወስዱ ሞር አማራጭ እናንተን ስለምንሰጣቸው አስተያየት እናደርጋለን። ሰላም የኢትዮ ስማርት ቤተሰቦች እንደምቆይታችኋል። ኢየሩሳሌም አዳነ ነኝ። ዛሬ በያኑ ላይት ተገኝተናል። በያኑ ላይት የተለያዩ መብራቶች እንዳሉ እያየን ነው። ወደ ውስጥ ገብተን ደግሞ ለእናንተ እናስቃኛችኋለን። አብራችሁ ቆዩ። እንዴት ነሽ? ሰላም። ኢየሩሳሌም እባላለሁ። በእምነት ዮሴፍ እባላለሁ። ድርጅታችሁ ምን ይባላል? ያኑ ላይት አስመጪና አከፋፋይ ነን። የተለያዩ የመብራት እቃዎችን እናስመጣለን። እንዲሁም ለተለያዩ ሱቆች እናከፋፍላለን። ለተጠቃሚ በተመጣጣኝ ዋጋ እናስረክባለን። መልካም። እንግዲህ ዛሬ እዚህ የተለያዩ መብራቶች እንዳሉ ነግረሽናል። ታስጎበኘን ምን ይመስልሻል? ይቻላል። እነዚህ የተለያዩ የሚረር ላይቶች ናቸው። ለባዝሩም እና ለባኞ ቤት መስታወት ላይ ልንጠቀማቸው የሚችሉ የተለያየ አማራጭ አላቸው። በባለ 3 በባለ 4 በባለ 2 3 አይነት ከለር ይቀያየራሉ። እነዚህ ናቸው ማለት ነው። እነዚህ ደግሞ አንዳንድ የጋርደን ላይቶችም አሉ፣ ለግቢ ውስጥ ማስዋቢያነት የምንጠቀማቸው። እነዚህ ደግሞ የተለያዩ ለመኝታ ቤት ለኮሊደር የሚሆኑ ተለጣፊ ሲሊንግ ላይቶች ናቸው። እነዚህም 3 አይነት ከለር ይቀያየራሉ። ወደዚህ ጋር ስንመጣ ደግሞ የተለያዩ ኮርነር ላይቶች አሉ። ክሪስታል ኮርነር ላይቶች ለትልቅ ጣሪያ ለሚሆኑ ለረጃጅም ጣሪያ የሚሆኑ ሃንጊንግ ላይት ወይም ደግሞ ተንጠልጣይ ላይቶች ናቸው። በጣም ያምራሉና ዋጋቸው ምን ያህል ነው? በተለይ እነዚህ ዋጋ እንደ ኤልኢዲው አይነት እና እንደ እቃው አይነት ይወሰናል። እንደ ከስተመሩ ምርጫ። አሁን ይሄ ለምሳሌ ይሄኛው 30 ሺህ ብር ነው። 3 ከለር ይቀያየራል። ባለ 10 ኳስ ነው። ገመዱን ፊክስ ማድረግ ይቻላል። ማሳጠርም ማስረዘምም ይቻላል። እዚህ ጋር ስንመጣ ደግሞ ለቤተክርስቲያኖች ልንጠቀማቸው የሚችሉ ትልልቅ ለሞሎች፣ ለቤተክርስቲያን፣ ለመስጊድ ልንጠቀም እንችላቸው ለቤተክርስቲያኖች ማለት ነው። አምፖል ነው የሚወስዱት። የተለያየ አምፖል ይወስዳሉ። ከ70 በላይ 100 ድረስ ይወስዳሉ አምፖሎች። ጥሩ ተመራጭ የሆኑ እቃዎቻችን ናቸው። እዚህ ጋር የምናያቸው መብራቶች እነዚህ ኮርነር ላይቶች ናቸው። እነዚህ የክሪስታል ኮርነር ላይቶች ናቸው። ለመኖሪያ ቤት ከዋናው ከሴንተር ላይቱ ጋር አንድ ላይ ማሽ ተደርገው ጠርዝ ላይ ልናረጋቸው የሚገቡ ኮርነር ላይቶች ናቸው። ያው እንደምንመለከታቸው ዲዛይናቸው የተለያየ ነው። ዋጋቸው እንዴት ነው? ዋጋ ከ3000 ብር እስከ 3500 ድረስ ዋጋችን እነዚህ ናቸው። ኤልኢዲ እና ፕላስ አምፖል ናቸው። ኖርማል አምፖል ብቻ ሲሆን ደግሞ ይቀንሳል። ከ2005 ጀምሮ ይኖረናል። ሰዎች ምርጫቸው የሚያደርጉት የትኛው ነው? እንደ አማራጭ አምፖልም ጥሩ ነው። ኤልኢዲ ፕላስ አምፖልም ሲሆን ደግሞ ሞር ደግሞ እሱ ተመራጭ ነው። እዚህ ጋር የምንመለከታቸው ነው። ስለዚህ የደረጃ ገመዱን እንዳልኩሽ አጀስት ማድረግ ይቻላል። 3 ከለር ይቀያየራል። ኳሱ እንደሚታየው በባለ 10 ነው። ይሄ ተመራጭ አድርገዋል። ዋጋችንም ፊክስድ ነው። ከ25000 ጀምሮ ማግኘት ይቻላል። እዚህ ጋር የምናያቸው መብራቶች ሁሉ በጣም ያማምራሉ። ምርቶቻቸው እንዴት ነው? የጥራት ደረጃቸው ኳሊቲ ብራንዶቻቸው በሚባል ደረጃ ራሳችን ሄደን እዛው ከቻይናው የምናስመጣቸው እቃዎች ናቸው። ችግር ካለ የ1 ዓመት ዋራንቲ አለ። ምንም አይነት ችግር ካለው ይሄ ነው። እዚህ ጋር እንግዲህ የተለያዩ ጣራ ላይ የተለያዩ መብራቶች እያየን ነው። ስለነሱ ደግሞ እነዚህም ለሴንተር ላይት እና ለዳይኒንግም ተመሳሳይ ማድረግ ይቻላል። ከዚህ ጀምሮ ክሪስታል 600 ሳይዞች፣ ተንጠልጣይም እንደዚህ አይነት ወጣ ያሉ ዲዛይን ያላቸው አሉ። ሞር ደግሞ እንደዚህ አይነት ተለጣፊም ለሚፈልግ እንደ ከስተመሩ ምርጫ ደግሞ ሞር እነዚህ ተለጣፊዎችም አማራጭ ናቸው። ተመሳሳይ 4 ከለር ይቀያየራሉ። ክሪስታል ተለጣፊ ላይቶች ናቸው።
ስለዚህ እነዚህ የምናያቸው ሁሉ እንዳለ እነዚህ ክሪስታል ላይቶች ተለጣፊ እነዚህ ናቸው። ዋጋቸውስ እንዴት ነው? እነዚህ ዋጋችን በጣም ተመጣጣኝ ነው። ብዛት ስለሆነ ስቶክ ላይ ያለን ዋጋ ነው እየሰጠን ያለ ነው ለተጠቃሚ። እነዚህ አሁን 4 አምፖል ተጨማሪ ይወስዳሉ። 3 ከለር ኤልኢዲ ይቀያየራሉ። ተለጣፊዎች ናቸው። 60 በ60 ከ11 ሺህ ብር ጀምሮ ለተጠቃሚ ወጣው በዛ ዋጋ ሊጎዳን ስለማይችል እንደዛ ነው እያወጣን ያለን። እንግዲህ ወደ እነዚህ ስንመጣ ደግሞ በጣም ዲዛይናቸው የሚያምር ተንጠልጣይ መብራቶች እያየን ነው። እዛች ጋር ግን በጣም የሚያምር የብርጭቆ ቅርጽ ያለው መብራት አይቻለሁ። ስለሱ ብትነግሪኝ። እቺኛ ለየት ትላለች። በብዛት ለባንኮኒ፣ ለዳይኒንግ ቴብሎች ተመራጭ ይሆናል። ገመዱ አጀስት መደረግ ይችላል። ማሳጠርም ማስረዘምም ይቻላል። እንደሚታየው 3 ከለር ይቀያየራል። ሲጠፋ እንደዚህ ነው ውበቱ። እዚች ጋር ሳየናቸው መብራቶች በተለይ ደግሞ ተንጠልጣይ መብራቶች እነዚህ ለዳይኒንግ የምንጠቀማቸው ናቸው። እንዳልኩት ገመዳቸው ማጠር አጀስት መደረግ ይችላል። ከ15000 ጀምሮ ዋጋቸው ከ15000 ጀምሮ። ሰዎች ሲገዟቸው አንዱን ፒስ ብቻ ነው ወይስ ደግሞ በአጠቃላይ እንደ ቤታቸው ነው? ለዳይኒንግ፣ ለሳሎን፣ እንደዚህ ለመኝታ ቤት ሲወስዱ ሞር አማራጭ እናንተን ስለምንሰጣቸው አስተያየት እናደርጋለን። ግን በፒስ ነው በብዛት የሚወጣው አጠቃላይ። ስለዚህ ዋጋችን ተመጣጣኝ ነው። ተመጣጣኝ። እሺ ሌሎች የምታሳየን እዛ ግድግዳ ላይ የምናያቸው መብራቶች አስቻል። ስለዚህ የፔይንቲንግ ላይት ይባላሉ። 4 አይነት ከለር ይቀያየራሉ። እንዳልኩሽ በጣም ለየት ያሉ ናቸው። እነሱን ከ35,000 ጀምሮ ለተጠቃሚ እናቀርባለን። ፒስ ነው ነው። እነዚህ በሴት ናቸው። አሁን ሁለቱ 35,000፣ ሁለቱ 40,000፣ እነዚህ ደግሞ እስከ 32,000 ጀምሮ ሴት ይሆናል። ለብቻው ሲሆን እነዚህ ትንሽ ይወደዳሉ። ለምን? በሆልሴል ዋጋ ስለሆነ ይወጣላቸው በሴት። አሁን ሰዎች እናንተ ጋር ቢመጡ ምን የተለየ አድቫንቴጅ ያገኛሉ ለመግዛት? ያው እንደሚታወቀው ብዙ አስመጪዎች አሉ፣ ብዙ ሻጮች አሉ እና እኛ ጋር ቢመጡ ምን ያገኛሉ ብለሽ ታስቢያለሽ? እንዳልኩሽ ተመጣጣኝ ነው ዋጋችን። የ1 ዓመት ዋራንቲ ያለን ምንም አይነት ችግር ቢኖር። በተጨማሪ ደግሞ ገጣሚ ከሌላቸው እኛም ገጣሚ የራሳችንን እናዘጋጃለን። ይሄ ነው ተመራጭና ልዩ የሚያደርገው። አድራሻችን ሰዎች እንዴት ማግኘት ይችላሉ? አድራሻችን ቁጥር 1 ላይት ሲቲ ከኡራኤል ቤተክርስቲያን ፊት ለፊት ላይት ሲቲ ህንፃ ላይ 1ኛ ላይ 101 ቁጥር፣ 2ኛ ላይ ደግሞ ያለው ከአዋሽ ኢንሹራንስ ህንፃ ፊት ለፊት ከቦሌ መምጫው ያኑ ላይት ብለው ቢመጡ ያገኙናል። ሶሻል ሚዲያ ላይ እንግዲህ የተለያዩ ምርቶች ሰዎች ያስተዋውቃሉ፣ ቤቶች ያስተዋውቃሉ እና እናንተስ ምርቶቻችሁን በዛ መንገድ ታስተዋውቃላችሁ ወይም ታስተዋውቁ ከሆነ ደግሞ አድራሻችሁን ብትጠቁሚ ለተጠቃሚዎች ይደርሳሉ? በትክክል። ለጊዜው ቲክቶክ ላይ የለንም፣ ቴሌግራም ላይ ግን አለን። ያኑ ላይት ኢምፖርት ኤንድ ዲስትሪቢዩተር ብለው ቢፈልጉ ያገኙናል። ተጨማሪ ደግሞ ስልክ ቁጥሮች አሉ፣ የስራ ስልክ ቁጥሮች 0935 999926 እንዲሁም 0911 23 45 54 ብለው ቢደውሉ ያገኙናል። እናመሰግናለን። ስትከታተሉት የነበራችሁት ከኢትዮ ስማርት ቲዩብ የዛሬው ሪቪዋችን ነበረ። በያኑ ላይ ተገኝተን ያቀረበላችሁ ሌሎች ሪቪዎችን ወደ እናንተ እናደርሳለን ከዚህም በኋላ በተከታታይ ማለት ነው። ቪዲዮዎቻችንን አይታችሁ ከወደዳችኋቸው ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ማድረጋችሁን አትርሱ። አብራችሁን ስለቆያችሁ እናመሰግናለን።